ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ ደግሞ በዓለም ላይ ካሉ እጅግ አስገራሚና እንግዳ የቤት ዲዛይኖች መካከል አንዱ ወደ እናንተ ይዘን ቀርበናል። በሜክሲኮ ሲቲ ዳርቻ የሚገኘውና የእባብ ጎጆ በመባል የሚታወቀውን ኩኤትዛልኮትልስ ኔስት አብረን እንቃኛለን። የእባብ ጭንቅላት ቅርጽ ያለው መግቢያ፣ የእግር ጉዞ መንገዶችና የእጽዋት የአትክልት ስፍራዎች አሉ። ህንፃው በታዋቂው ሜክሲኮዊ አርክቴክት ሃቪየር ሴኖሲያን የተነደፈ ነው። ይህ አርክቴክት ኦርጋኒክ አርክቴክቸር በሚባለው የዲዛይን ስልቱ ይታወቃል። የህንፃው ዋነኛ አስገራሚ ነገር መሬቱን ሳያስተካክሉ ሳይቆፍሩ ባለው ወጣ ገባ መሬት ላይ መገንባቱ ነው። አርክቴክቱ በቦታው ላይ የነበሩትን ዛፎችና ዋሻዎች ሳይነካ ህንፃውን በእነሱ ላይ እንዲያርፍ አድርጎታል። ህንፃው ግዙፍ እባብ በጫካ ውስጥ ተኝቶ የሚመስል ሲሆን ርዝመቱ 165 ጫማ ሲሆን ወደ ውስጥ የሚገቡባቸው መንገዶችም የእባቡን አካል ይመስላሉ። ህንፃው ላይ ያሉ አስገራሚ እውነታዎች ደግሞ ይደንቃሉ። የህንፃው ውጫዊ ክፍል በተለያየ ቀለም የተቀባ ሲሆን ይህ የሆነው ከርቀት ሲታይ ከጫካውና ከአካባቢ ተፈጥሮ ጋር ተቀላቅሎ እንዲታይ ለማድረግ ነው። በውስጡ 10 የሚሆኑ መኖሪያ ቤቶች ያሉ ሲሆን እያንዳንዱ ቤት የራሱ የሆነ ልዩ ቅርጽ አለ። ክፍሎቹ በዋሻ መሰል ኮሪደሮች የተያዙ ናቸው። መስኮቶቹ እንደ ተራ ቤት አራት ማዕዘን ሳይሆኑ ክብና የጎላ ቅርጽ ያላቸው በመሆናቸው በቂ የተፈጥሮ ብርሃን ወደ ውስጥ ያስገባሉ። በአሁኑ ወቅት ህንፃው በከፊል ለቱሪስቶች ክፍት ነው። ሰዎች በኤርቢኤንቢ በኩል አልጋ ይዘው እንዲያድሩና ይህን ድንቅ ጥበብ እንዲለማመዱ ይደረጋል። ህንፃው ከፍተኛ ጥበቃና ጥገና የሚደረግለት ሲሆን በዙሪያው ያለው የደን አካባቢም እንደ ፓርክ ተጠብቆ ይገኛል። ይህ ህንፃ አርክቴክቸር ከተፈጥሮ ጋር እንዴት ተስማምቶ ሊኖር እንደሚችል ትልቅ ትምህርት የሚሰጥ ነው። በሀገራችንስ እንዲህ ያሉ ከተፈጥሮ ጋር የተዋሃዱ ዲዛይኖችን ብንጠቀም ምን ይመስላችኋል? ዲዛይነሮች፣ አርክቴክቸሮች አስቡበት። አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ዛሬ የነበረን መረጃ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ ደግሞ በዓለም ላይ ካሉ እጅግ አስገራሚና እንግዳ የቤት ዲዛይኖች መካከል አንዱ ወደ እናንተ ይዘን ቀርበናል። በሜክሲኮ ሲቲ ዳርቻ የሚገኘውና የእባብ ጎጆ በመባል የሚታወቀውን ኩኤትዛልኮትልስ ኔስት አብረን እንቃኛለን። የእባብ ጭንቅላት ቅርጽ ያለው መግቢያ፣ የእግር ጉዞ መንገዶችና የእጽዋት የአትክልት ስፍራዎች አሉ። ህንፃው በታዋቂው ሜክሲኮዊ አርክቴክት ሃቪየር ሴኖሲያን የተነደፈ ነው። ይህ አርክቴክት ኦርጋኒክ አርክቴክቸር በሚባለው የዲዛይን ስልቱ ይታወቃል። የህንፃው ዋነኛ አስገራሚ ነገር መሬቱን ሳያስተካክሉ ሳይቆፍሩ ባለው ወጣ ገባ መሬት ላይ መገንባቱ ነው። አርክቴክቱ በቦታው ላይ የነበሩትን ዛፎችና ዋሻዎች ሳይነካ ህንፃውን በእነሱ ላይ እንዲያርፍ አድርጎታል። ህንፃው ግዙፍ እባብ በጫካ ውስጥ ተኝቶ የሚመስል ሲሆን ርዝመቱ 165 ጫማ ሲሆን ወደ ውስጥ የሚገቡባቸው መንገዶችም የእባቡን አካል ይመስላሉ። ህንፃው ላይ ያሉ አስገራሚ እውነታዎች ደግሞ ይደንቃሉ። የህንፃው ውጫዊ ክፍል በተለያየ ቀለም የተቀባ ሲሆን ይህ የሆነው ከርቀት ሲታይ ከጫካውና ከአካባቢ ተፈጥሮ ጋር ተቀላቅሎ እንዲታይ ለማድረግ ነው። በውስጡ 10 የሚሆኑ መኖሪያ ቤቶች ያሉ ሲሆን